ዛሬ የሰራኋቸውን የሽምግልና ቪዲዮዎችና የሰርግ ቪዲዮዎች የተወሰኑትን አብረን ዛሬ ሪያክት እናደርግባቸዋለን። እርግጠኛ ነኝ ብዙ ነገር እንደምትማሩበት። ቀጥታ ወደዛ እንሄዳለን ማለት ነው። ዛሬ እንግዲህ ሪያክት የምናደርግባቸው ቪዲዮዎች እንግዲህ ኢንትሮዎችን ብቻ ነው። አንድ ቪዲዮ ረጅም ሰዓት ሪያክት ከምናደርግ ኢንትሮዎችን ብቻ እየከፈትን አብረን ሪያክት እናደርግባቸዋለን። የሚጨመሩበት ብለን ብናስተካክላቸው ብለን የምናስባቸውን ነገሮች አብረን ዲስከስ እናደርግበታለን ማለት ነው። እናንተም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ቪዲዮን እንጀምራለን ማለት ነው። የመጀመሪያው እንግዲህ የሽምግልና ቪዲዮ ነው። እንክፈተውና እሱን እንግዲህ ምን ነገሮች ቢጨመሩበት አሪፍ ነው የሚሉትን ነገሮች አብረን እናያለን ማለት ነው። የመጀመሪያው ሽምግልና እንግዲህ ይሄንን ይመስላል። አብረን እንግዲህ ሪያክት እናደርግበታለን። ስሟን በእንደዚህ አይነት መንገድ ጽፈነዋል። እዚህ ጋር እንደምታዩት ማለት ነው ከለሩን ጃምፕ አድርጌያለሁ። በጣም ይሄን ቪዲዮ ኤዲት ስናደርገው ምን እንደነበረ መሰላችሁ? ኦሬዲ ተጠቀምበት ካሜራ ፍላት ሞድ አልነበረም ወይም ደግሞ ኤስሎግ የምንላቸው ማለት ነው። ምንድነው ያደረግነው? ኒውትራል ላይ አድርገን ነበር የቀረጽነውና ኦሬዲ ኒውትራል ላይ አድርገን ስንቀርጸው በጣም ደስ የሚል ከለር መጥቶልን ነበር ማለት ባይ ናቹራል በጣም አሪፍ ከለር ነበርና ከለር ግሪድ እናድርገው አናደርገው እየተባለ ነበርና አሁን ይሄ እንደውም ኢንትሮ ላይ ትንሽ የተወሰነ ተጠቅመናል። ሙሉ ቪዲዮ ላይ ይሄ 1 ሰዓት 2 ሰዓት ቪዲዮ ብታዩት ኒውትራል ነው በቃ ራሱን ኤክስፖርት ያደረግነው ምክንያቱም በጣም አሪፍ ከለር ስለነበረ ማለት ነው። ከዛን እስቲ እንየው ደግሞ የቀሩትም ማለት ነው። አያችሁት ከለሩ ራሱ ጃም እንትን ሲያደርግ ልዩነቱ ይታወቃልና እንደዚህ ውጪ ፓርት ላይ ማለት ነው አሪፍ የሚሆነው አሁን ለምሳሌ እዚህ ጋር ትንሽ ቪዲዮ ወደ ዳርክነስ መጥቷል። የሚረብሽ አይደለም እንደውም ቀን ላይ ስለሆነ አሪፍ ነውና እንትን ላይ ሲሆን ውጪ ላይ ሲሆን ፕራይም ሌንሶችን ብትጠቀሙ አፐርቸራቸው በደንብ የሚከፍትበት ምክንያቱም ላይት ኮንዲሽን ብዙ ማናገኝበት ሁኔታ ላይ ፕራይም ሌንሶችን ብንጠቀም ሞር ቪዲዮ ውበት ይኖረዋል ማለት ነው። አሁን እዚህ ጋር እንደምታዩቸው ትንሽ በተወሰነ መንገድ ሰዎቹ ዳርክ ሆነዋል። ያ የሆነው እንግዲህ የተጠቀምነው ዙም ሌንስ ስለነበረ አፐርቸሩ እስከ 3 ፖይንት ነበር እስከ 3 ፖይንት ድረስ ነበር የሚከፍትልንና ላይትም ብዙም ሲገቡ ያለው ፓርት ትንሽ ሻዶ ነገር ነበርውና አካባቢው ግን ቢሆንም የሚደብር አይነት አይመስለኝም። እስኪ እናንተ ማሳባችሁን ኮሜንት ላይ አስቀምጡልኝ። የኔ ቆንጆ የኔ አስተዋይ የኔ አንደኛ እዚህ ጋር ራሱ ቅድም ያልኳችሁ ነገር በደንብ ኖቲስ ማድረግ ትችላላችሁ። ያው ይሄ ከለር ግሪድ አልተሰራም ኖርማል በኒውትራል የተቀረጸ ነው። ኒውትራል ላይ አሁን ኖርማል በኒውትራል ላይ አድርጋችሁ ሲቀርጹ እንደዚህ አይነት ከለር ነው የምታገኙት፣ እንደዚህ አይነት ፉቴጅ ነው የምትቀርጹት። አሁን ይሄ ከለር ግሪድ አላደረግነው የመጀመሪያውን ፓርት ብቻ ነው ከለር ግሪድ ያደረግነውና በጣም ሁለት ልብ ውስጥ ሆነን ነበር። ከለር ግሪድ ይቅር አይደረግ እያለን ነበርና ኒውትራል ላይ አድርጋችሁ ብትሰሩ ሞር አድቫንቴጅ አለው። ቀሪ ዘመንሽን ፈጣሪ ይባርከው፣ ተባረኪልኝ፣ በኑሮሽም ደስተኛ ሆኝልኝ፣ ሳሳድግሽም ሳስተምርሽም ሁሌም አክባሪ ልጄ ነሽ፣ እወድሻለሁ። ልጆች ወልደሽ ለመሳም ያብቃል። እስቲ እነዚህ ቪዲዮዎች አሁን ያያችሁት ቪዲዮ አሁን በምን የተቀረጸ ይመስላችኋል? ጊምባል ይመስላችኋል ወይስ ምን የተጠቀምን ይመስላችኋል? እስቲ ምክንያቱም እንደምታዩት ፉቴጁ ስሙዝ የሆነ ፉቴጅ ነው የተወሰደው እዚህ ጋር ካያችሁት ማለት ነውና እስቲ ግምታችሁን ኮሜንት ላይ አስቀምጡልኝ በምን የተቀረጸ ይመስላችኋል? ሜቢ አሁን ከዚህ በኋላ ያለውን ፕሌስ አድርገው ሜቢ ኤዲተር ትክክለኛ ፕሮፌሽናል ሰዎች ከሆናችሁ ይሄንን ነገር ኖቲስ ማድረግ ትችላላችሁ። አሁን ከዛ በኋላ ያለውን ቪዲዮ ማለት ነው አሁን ቀደም ያየነው የዊስኪው ቪዲዮ ላይ እሱን ትንሽ ወደ ኋላ መልሰውና ከዛ በኋላ ቀጥሎ የሚመጣውን ፉቴጅ አይታችሁ በምን እንደተቀረጸ ማወቅ ትችላላችሁ። እሱን እንክፈተውና እንደ አዲስ እንየው ማለት ነው። ለምሳሌ ይሄንን እናሳልፈውና በተወሰነ ደረጃ ይሄ እንደምታዩት ስሙዝ ነው። አያችሁት ስሙዝ ነው። አሁን እዚህ ጋር ልብ በሉ እሺ። ምንም ኖቲስ ያላደረጋችሁ በምን እንደተቀረጸ እስቲ ኮሜንት ላይ አስቀምጡልኝ። ቀጣይ ኢቭን ራሱ እዚህ ጋር ይታያል። እዚህ ጋር ከለር ግሪድ ተጠቅመናል፣ እዚህ ጋርም ተጠቅመናል። እዚህ ጋር ደግሞ አልተጠቀምንም ጭራሽ ማለት ነው።
እዚህ ጋር ትንሽ ዲኮሩ እንትናስ ብሎን ነበር። ዲኮሩ ትንሽ ዲስአፖይንት አድርጎን ነበር። ምክንያቱም እንደዚህ አይነት ዲኮር ሲሰራ ስቴጅ ላይ ነበር የሰራችው። ዲኮሩን ኦልሬዲ ስቴጅ ላይ አይደረግም። ምክንያቱም መሬት ላይ ቢሆን ይችላል። ምክንያቱም እኛ በምንቀርጽበት ሰዓት ላይ ከስቴጅ ውጪ ስለምንሆን ምን አይነት ፉቴጅ ነው የሚሆነው? ይሆን እንደዚህ ቀና ያለ ፉቴጅ ነው የሚሆነውና ከስር ወደ ላይ ሲሆን ትንሽ አመቺ አይሆንም ለመቅረጽም፣ እንደገና ኮንፈርት አይሰጠንም፣ ለኛም አይሰጠንም። አንዳንዴ ደግሞ ቪዲዮዎችንንም ሊያበላሽብን፣ ስራችንንም ሊያበላሽብን ይችላልና በተቻለን አቅም እንደዚህ አይነት ስራዎችን ስንሰራ፣ ትንሽ ከፍ ያሉ ስራዎችን ስንሰራ በተቻለን አቅም ኮሚኒኬት ብናደርግ ከከስተመሮቻችን ጋር ኮሚኒኬት ማድረግ እንዲሁም ደግሞ ዲኮሩን ከሚሰራው ሰው ጋር ኮሚኒኬት ማድረግ ብዙ ጥቅሞችን ያስገኝልናል። ስለዚህ እነዚህ ነገሮች ከግምት ውስጥ አስገቡ። እዚህ ጋር እንደምታዩት አሁን ኒውትራል ከለር ነው፣ እንደ ሁለት አይነት ከለር ነው፣ ግን እኛ በጣም ተመችቶናል። እንደዚህ ባታደርጉ አሪፍ ነው። እንግዲህ የራሳችሁ የሆነ ከለር ቢኖራችሁ የተሻለ ነው። እስቲ አሁን እዚህ ጋር ያሉትን ፓርቶች አሁን እሷ እየጨፈረችበት ያለውን ፓርት ሙሉ ኒውትራል ነው፣ ምንም ከለር ግሪድ አላደረግነውም ማለት ነው። እስኪ የእናንተንም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። እንዴት ቢሆን የተሻለ ነው የሚለውን ነገር አስቀምጡልኝ። እንዲሁም ደግሞ ቪዲዮውን ደግሞ ከ10 ስንት ሬት ታደርጉታላችሁ? እስቲ ኮመንት ላይ ሀሳባችሁን አስቀምጡልኝ። እንክፈተውና ደግሞ የቆሩትን ቪዲዮዎች እንይ። የመጀመሪያ ቪዲዮ እንግዲህ ይሄን ይመስላል። ከዛ የተወሰነ ደግሞ ዲኮሩን ቀረጽ ነው ማለት ነው። የተወሰነ ደግሞ ከዚህ በኋላ እንግዲህ ኢንትሮን በዚህ መንገድ ካወጣን በኋላ ደግሞ የተወሰነ ዲኮሩን አስገብተናል። ይሄንን አሁን እኛ እንግዲህ ምንድነው ለሶሻል ሚዲያ ፖስት ለማድረግ የምንጠቀምበት ነው እንጂ ቪዲዮ በጣም ረጅም እንደሚሆን ያው ትገምታላችሁ ብዬ አስባለሁ። በተወሰነ ደረጃ እንግዲህ ዲኮሩንም ቀርጸን ለመቅረጽ ሞክረናል። እንደምታዩት በጣም ሲምፕል የሆነ ስራ ነው። ዲኮሩም በጣም እንደምታዩት በጣም አነስ ያለ ስራ ነው። ነገር ግን በተቻለን አቅም አሪፍ እንዲሆን ምንችለውን ነገር በሙሉ አድርገናል። እስኪ እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ይሄንን ቪዲዮ ከ10 ስንት ሬት ታደርጉታላችሁ? እና እዚህ ላይ እንግዲህ እንደምታዩት የራሳችሁ የሆነ ከለር ቢኖራችሁ አሪፍ ነውና እኛ አሁን ኤዲት በምናደርግበት ሰዓት ላይ ከለር የሆኑ ፓርት ላይ ስናስገባበት ከለር እኛ የራሳችንን ከለር ስናስገባበት በጣም አሪፍ ይሆናል። አንዳንድ ቦታ ላይ ደግሞ የማንፈልገውን ውጤት ሲሰጠን ኒውትራል እያደረግነው፣ አሪፍ ቦታ ላይ ሲሆን ደግሞ እንደዛ እያደረግን ትንሽ ግራ ተጋብተን ነበር። ነገር ግን ከስተመሮቻችንም ወደውታል፣ እኛም አሪፍ ነው ብለን እንግዲህ ለከስተመሮቻችን አስረክበናል ማለት ነው። እስኪ እናንተም ሀሳባችሁን ኮሜንት ላይ አስቀምጡልን። አሁን ደግሞ ወደ ሌላኛው ቪዲዮ እንለፍ። እሺ አሁን ሁለተኛ ቪዲዮን ደግሞ እናስጀምራለን ማለት ነው። አሁንም የሽምግልና ቪዲዮ ነው የሚሆነው። እዚህ ጋር እንደምታዩት የመጀመሪያው እዚህ ጋር የሰራነው ስህተት ምንድነው? ቴክስታችንን ማስገባታችን ትክክለኛ እዚህ ጋር አሁን ቴክስቱ ባይገባ እዚህ ጋር የረዲት ሽምግልና የሚለው ኦልሬዲ አይታይም። እንደገና ደግሞ ሚኒንግለስ ሆኖብኛል ለኔና እዚህ ጋር ባይገባ ጥሩ ነበረ የረዲት ሽምግልና የሚለው። ምክንያቱም ኦልሬዲ ጽሁፍ ላይ ነው ቴክስት የገባውና እዚህ ጋር እንደ ኤዲተር እንግዲህ ግዴታ መግባት አለበት ብሎ ስላሰበ ነው በቃ እንደዚህ አይነት ቦታ ላይ ላስገባው ብሎ ያስገባው። ግን ባይገባም የተሻለ ነበረ። አንደኛው ስህተት ይሄ ነው ማለት ነው። ስራ ስትሰሩ ምን ጊዜም ማለት ነው አንዳንድ ጊዜ እዛ ጋር ያለውን ሲቹዌሽን ለእናንተ የማይመች አይነት ከሆነ ምንድነው ማድረግ ያለባችሁ? ለእናንተ የሚመች አርግታችሁ መስራት አለባችሁ ማለት ነው። አንዳንድ ጊዜ ወይ ዲኮር የሚሰሩትም ሊሆን ይችላል ወይ በሆነ ምክንያት እዛ እናንተ የምትሰሩበት አካባቢ ላይ ወይ ቪዲዮአችሁን ሊያበላሽባችሁ ወይ ፎቶአችሁን ሊያበላሽባችሁ ስለሚችሉ ግዴታ አቮይድ መደረግ ያለባችሁ ወይም ደግሞ ከዛ ጋር መነሳት ያለባችሁ እቃዎች መነሳት ካለባችሁ ኢቭን ራሱ ዲኮሩ ላይ ራሱ መስተካከል ያለበት ነገር ካለ ራሱ ሄዳችሁ ማስተካከል ይኖርባችኋል ማለት ነው። ለእናንተ እንዲመቻችሁ አርግታችሁ ማድረግ ይኖርባችኋል ማለት ነው። አሁን ለምሳሌ እዚህ ጋር ብዙ ነገሮችን ማስወገድ ሲኖርብን ግን ማንሳት አንችልም ብለን ስላሰብን ቪዲዮ ላይ ገብቶ አንዳንዴ የማይሆን ነገሮችን እንትን ብሎብና ግን ቢሆንም አሪፍ ነገር ሰርተናል ብዬ አስባለሁ። እስኪ ኮሜንት ላይ እናንተ ሀሳባችሁን አስቀምጡልን። ቪዲዮን እንጀምር። ያው እንዳልኳችሁ
በጣም አጭር ቪዲዮ ነው። ይሄንን ለሶሻል ሚዲያ ፖስት ለማድረግ ነው የምንጠቀምበት። አሁን ያየነው ቪዲዮ እንግዲህ ለመቅረጽ የተጠቀምነው ካሜራ ሶኒ አልፋ ማርክ 3 ነው የተጠቀምነው፣ ግን የምንፈልገውን አይነት ሪዛልት አላመጣንበትም። ምክንያቱም እንደያዝነው ካሜራና ፕላን አርግተነው እንደሄድነው አይደለም የሰራነው። ምክንያቱም ትንሽ ቦታው አልተመቸንም ነበር። ዲኮር የተሰራበት ቦታ ትንሽ እሱ አስቸግሮን ነበረ። ግን ቢሆንም በጣም አሪፍ ስራ ደግሞ ሰርተናል ብዬ አስባለሁ። ከስተመሮቻችንም አሪፍ ፊድባክ ሰጥተውናል። እናንተም እስቲ ኮሜንት ላይ አስቀምጡልኝ። እስኪ አሁን ደግሞ ወደ ሰርግ ደግሞ የቤተክርስቲያን ሰርግ ላይ ደግሞ እስኪ እንሂድና ምን ነገሮች እንዳሉ ደግሞ አብረን እንይ። አሁን ይሄ የምታዩት የቤተክርስቲያን ስራ ነው። አብረን እናየዋለን። እዚህ ጋር አንድ እንድታስተውሉት የምፈልገው ነገር ምንድነው፣ እንደዚህ አይነት ሲቹዌሽን ላይ ሲሆን በጣም ጨለማ ሆኖ ግዴታ መቅረጽ ያለባቸው ሲቹዌሽን ከሆነ አሁን እዚህ ጋር እንደምታዩት ሙሽሮቹ ጧፍ ይዟል። ኦሬዲ ጧፉ ፊታቸው ላይ የሚያበራው ላይት አለ አይደለ? ሚዜዎቹም ጧፍ ይዟል አይደለ? ስለዚህ ምንድነው እናንተ ሌላ አዲሽናል ነገር ስትጨምሩ ምንድነው ናቹራል የሆነ እዛ ጋር ያለውን ነገር ያጠፋል። ሶ የዚህን ታይም ላይ ምን ብታደርጉ አሪፍ ነው፣ ምንም ላይት ሳትጠቀሙ ራሱ በያዙት ጧፍ ብቻ እንዳልኳችሁ ቅድም እንዳልኳችሁ ፕራይም ሌንሳችሁን አፐርቸራችሁን ዝቅ አድርጋችሁ አሪፍ ፉቴጅ መውሰድ ትችላላችሁ። ግን እኛ ብዙ ጊዜ በተለምዶ ማለት ነውና በጣም ብዙ ጀማሪዎች የሚያሳሳቱት ስህተት ምንድነው የሆነ ጨለማ የሆነ ቦታ ላይ ካሉ ግዴታ በቃ በላይት ቦግ ማለት አለበት ነው። ያ በጣም ሮንግ ነገር ነውና በጣም ደግሞ መሳሳት የሌለባችሁ ነገር ነውና አንዳንድ ጊዜ ባይ ናቹራል ያ ጨለማው እንደ አድቫንቴጅ ተጠቅመን አሪፍ ነገር መስራት የምንችልበትን ግን በተለምዶ በቃ ነገሮች ሲሰሩ ወይም ፊልም ላይ አይተንም ሊሆን ይችላል ወይ በፊልም ትራውማ ሆነንም ይመስለኛልና ወይም ደግሞ ሌሎች ሰዎች ሲሰሩ አይተን በቃ ነገሮች በጣም ቦግ እንዲሉ እንፈልጋለን ወይም ደግሞ በጣም ላይት በላይት እንዲሆን እንፈልጋለንና ያ በጣም ትክክል ያልሆነ ነገር ስለሆነ ናቹራል የሆኑ ነገሮች ጨለማ ከሆነ በቃ ጨለማ ነው፣ ምንም ላይት አትጠቀሙ። በቃ ትንሽዬ ላይት ካለች አሁን እዚህ ጧፍ ላይ አሁን እኛ ለኤልኢዲ ላይት ተጠቅመናል፣ 2-3 ለኤልኢዲ ላይት ተጠቅመናል። ሶ ይሄ በጣም መሆን የሌለበት ነገር ነው። በቃ በጧፍ በእጃችሁ የያዙ ጧፍ ብቻ በቂ ነው። ስለዚህ ይሄንን ነገር ከግምት ውስጥ ማስገባት ይኖርባችኋል ጀማሪ ሆናችሁ። እና ዋናው ደግሞ እዚህ ጋር አንደርስታንድ ማድረግ ያለብን ነገር እንግዲህ ምንድነው ሁለት ነገሮች እዚህ ጋር በጣም ኢምፖርታንት ናቸው ለምንሰራው ስራ ማለት ነው። አንደኛው ምንድነው የምንወስደው ፉቴጅ በጣም ኢምፖርታንት ነው። አሪፍ ብለን የምናስባቸው ወይም ደግሞ ስራ ከመውጣታችን በፊት ምን አይነት ፉቴጆችን ብንወስድ አሪፍ ይሆናል ወይም ደግሞ የምንሰራውን ስራ ስቶሪውን በደንብ ይገልጽልናል ብለን አስበን ፕላን አድርገን ብንወጣ በጣም የተሻለ ነው። ሁለተኛው ደግሞ የሰራነውን ስራ ደግሞ በጣም ከፍ የሚያደርግልን ደግሞ ምንድነው ኤዲተሩ ነው ወይም ደግሞ ኤዲት የምናደርግበት መንገድ በጣም ኢምፖርታንት ነው። ምክንያቱም አንዳንድ ጊዜ የሰራነውን ስራ ስቶሪውን ሊገልጽ የሚችለው ኤዲተሩ ነው። ምክንያቱም ፉቴጅ ነው። ምንም ፉቴጅ ብቻውን ኤዲት ካልተደረገ ምንም አይነት ቫሉ አይኖርም። ሶ ኤዲቲንግ ላይ ስትመጡ በደንብ ስቶሪው ምንድነው ማስተላለፍ የፈለግነው፣ የትኛው ፓርት ላይ ሞር ኢንጌጅመንት ያመጣል የሚለውን ነገር፣ የትኛው ሞመንት ላይ ሞር ኢንጌጅ ያደርጋል የሚለውን ነገር ያችን እየቀነጨብን ግዴታ ሙሉ ቪዲዮ መሆን አይጠበቅበትም። ስለዚህ አሁን እዚህ ጋር እንደምታዩት ከሆነ ሞመንት ላይ የተወሰነች ፉቴጅ የ2 ሰከንድ የ3 ሰከንድ ቪዲዮ እንጂ እኛ የምንቀርጸው እንደምታውቁት የ30 ደቂቃ ቪዲዮ ሊሆን ይችላል፣ 45 ደቂቃ ሊሆን ይችላል፣ ወይም 1 ሰዓት ሙሉ ልንቀርጽ እንችላለን። ሶ ኤዲቲንግ ላይ ኢንትሮ ስንሰራ ግዴታ ያ ሙሉ ቪዲዮ መግባት የለበትም። በቃ ጀስት ሞር ኢንጌጅ ያደርጋል ወይም ሞር የሰዎችን ኢሞሽን ታች ሊያደርግ ይችላል ወይም የሰዎችን ስሜት ይነካል ብለን የምናስበውን ፓርት ብቻ ምን እናደርጋለን የተወሰነ 2 ሰከንድ 3 ሰከንድ ከ30 ደቂቃ ከ1 ደቂቃ ቪዲዮ የ3 ሰከንድ የ4 ሰከንድ የ5 ሰከንድ ቪዲዮ ነው ኢንትሮ ላይ የምንጠቀመው ማለት ነው። እንደምታዩት ወዲያው ነው ፉቴጆቹ እየተቀያየሩ ያሉትና ሶ ይሄ በጣም ኢምፖርታንት ነገር ነው፣ ሚስ መደረግ የሌለበት ነገር ነው። ሶ እናንተም እንግዲህ አይታችሁ እርግጠኛ ነኝ ብዙ ነገሮችን እንደምታስተካክሉ ብዙ ነገሮችን እንደምታሻሽሉ በጣም እርግጠኛ ነኝ። እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን እንጨርስ።
እና እና የምትወስዱት ፉቴጅ በጣም ኢምፖርታንት ነው። ስራችሁን የሚያሳምርላችሁ እና በደንብ ፕላን ማድረግ አለባችሁ። ከቻላችሁ 2 ካሜራ ለቪዲዮ ብትጠቀሙ አሪፍ ነው፣ ግን እንደ ከስተመሮቻችሁ በጀት ይወሰናል። እሱም ለስራ ደግሞ እንዲያምርላችሁ 2 ካሜራ፣ አንደኛው ሙሽሮቹ ላይ ብቻ ፎከስ ያደረገ፣ አንደኛው ደግሞ ክሎዝ አፕ ሌሎች ሞመንቶችን የሚወስድ ማለት። እናንተም እንደዚህ እንዳይላችሁ የምትፈልጉ ከሆነ አብረን ሪያክት የምናደርግበት እንደዚህ ይሄንን ቪዲዮ ኤልን ምላችሁ የምትሉት ቪዲዮ ካለ በዚህ በማስቀመጥላችሁ ቴሌግራም ዩዘር ቪዲዮአችሁን ላኩልኝ። በኔክስት ቪዲዮ ደግሞ ያንን ቪዲዮ አብረን ሪያክት እናደርግበታለን። እንደዚሁ የሚጎሉትን ነገሮችን ከኖችን እያወጣን ደግሞ የሚጨመሩ ብለን የምናስባቸው ነገሮች እየጨመረን ብዙ ሰዎች እንዲማማሩበት ማድረግ እንችላለን ማለት ነው። ሶ እስኪ ቪዲዮ አለኝ ሪያክት ብታደርግልን አሪፍ ነው ብላችሁ የምታስቡትን ቪዲዮ በዚህ በስር በማስቀመጥላችሁ ቴሌግራም ዩዘር ላይ ቪዲዮዋችሁን ብትልኩልኝ ኔክስት ቪዲዮ ላይ የእናንተን ቪዲዮ አብረን ሪያክት እናደርግበታለን ማለት ነው። ሶ አሁን ደግሞ ቀጣይ እንግዲህ ወደ ሌላ የሽምግልና ቪዲዮ እንለፍ። ምክንያቱም ይሄ ተመሳሳይ ስለሆነ ነው። ምክንያቱም ምንም ቮይስ የለውም። በቃ አጨራጠር ሳለ ስለሆነ እንለፈውና ሌላ የሽምግልና ቪዲዮ ላይ እንለፍ። እዚህ ጋር ይሄ አሁን የምናየው እንግዲህ የሽምግልና ቪዲዮ ነው። ሶ እንየው። ይሄንንም እንግዲህ በምን እንደተቀረጸ ኮሜንት ላይ አስቀምጡልኝ። እዚህ ጋር እንደምታዩት ኤዲተሩ በጣም ማድረግ እንፈልጋለን። እዚህ ጋር ምንድነው ከመኪናው ሲወርዱ የመኪናውን ድምጽ እንዳለ ገብቷል አይደለ? ሶ ምንድነው ፊል እንድታደርጉ ያደርጋችኋል። ሞር ማለት ሳታውቁት ወይም ደግሞ ሳታስቡት የሆነ ነገር ፊል ማድረግ ትችላላችሁ። የመኪናው ድምጽ ገብቷል፣ መኪናው ሲከፈት ያለው ድምጽ ገብቷል፣ ሲዘጋ ያለው ድምጽ ገብቷል፣ ሙዚቃውን ዝቅ አድርግቶ ማለት ነው። ሶ ይሄንን እንግዲህ ፕሮፌሽናል የሆነ ኤዲተር እንደሆነ ይገልጽልናል፣ ወይም ደግሞ ልምድ ያለው ኤዲተር እንደሆነ ያስታውቃል ማለት ነው። ሶ ቪዲዮአችሁን ኤዲት ስታደርጉ ወይም ደግሞ አብራችሁ የሚሰሩትን ሰዎች በደንብ መምረጥ መቻል አለባችሁ። በጣም ኢምፖርታንት ስለሆነ ማለት ነው። ምክንያቱም በዙሪያችሁ ያሉት ሰዎችም ስለሆነ የእናንተን ዴስቲኔሽን ይወስናሉ ብዬ አስባለሁና ኮላብ ስታደርጉ አሪፍ የሆኑ ሰዎችን መምረጥ ይኖርባችኋል ማለት ነው። ሶ እዚህ ጋር ኤዲቲንጉ በጣም ተመችቶኛል። ትንሽ ላይት አስቸግሮናል፣ ቢሆንም ግን አሪፍ ነው። እዚህ ጋር ተመቸችኝ ሞመንት ነች። የመኪናዋ ድምጽ መግባቱ፣ በሩ ሲከፈት ያለው ድምጽ መግባቱ በጣም አሪፍ ነው። ሶ እዚህ ጋር እንደምታዩት ከለር ግሬዲንግ ተጠቅመናል። እንዳልኳችሁ ዘሴም ካሜራ ነው የተጠቀምነው፣ ካነን ነው የተጠቀምነው። ካነን እንግዲህ እንደምታውቋቸው ኤስሎግ የላቸው ወይም ደግሞ ፍላት የላቸውም እንደነ ሶኒ ማለት ነው። ብዙ ኦፕሽን የላቸውም። ስለዚህ ኒውትራል ላይ አድርገን ነው የቀረጽነው። ስለዚህ እንደምታዩት ኒውትራል ላይ ነው፣ ከለር ግሪድ አድርገናል። ከለር ግሪዲንጉ አሪፍ ነው። ትንሽ ወደ ብሉ ይጠጋል። አሪፍ ነው። በጣም ጥሩ ነው ብዬ አስባለሁ። እንደምታዩት እዚህ ጋር የሚገባቸው ሳውንድ በጣም ደስ የምትል ሳውንድ ነች። ከሙዚቃው ጋር እዛ ጋር ያለችው ሙመንት ሳውንድ አስገብቷታል። በጣም አሪፍ ነው፣ ወደነዋል። እዚህ ጋር አንድ ሚስ ያደረግነው ነገር ምንድነው? የዚህን ቀን የማታው ፕሮግራም ይሄ የቀደም ያያችሁት የቀኑ ፕሮግራም ነውና የማታው ፕሮግራም ሌላ ስራ ሄደን ከመጣን በኋላ ነው የማታውን ፕሮግራም የጀመርነውና ምን ሆነ በመሃል ላይ ካሜራ ተቀያየርን። ምክንያቱም እዛም ያለውን ስራ ስላልጨረስን ኦልሬዲ ሌላ ካሜራ ይዘን መጣንና እዚህ ጋር ያለውን የማታውን ፕሮግራም ደግሞ በሌላ ካሜራ ነበር የቀረጽነውና ትንሽ እሱ አስደባሪ ነውና ከመጀመሪያ ፉቴጅ ጋር የተለያየ ኳሊቲ ነው ያለውና እሱንም ኖቲስ ማድረግ ትችላላችሁ። እዚህ ጋር እንደምታዩትና ሞር ጠዋት በያዝነው ካሜራ ብንቀርጽ ኖሮ አሪፍ ነበረ። ግን ደግሞ እንደዛም ቢሆንም የማታው ፕሮግራም ትንሽ የሷ ፕሮግራም ነበር። ኢምፖርታንት ነው በእርግጥ ግን በዚህም ቢሆንም አሪፍ ነበረ። ፎቶ አሪፍ ሆኗል። በቀጣይ ቪዲዮ ደግሞ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በፎቶም ሪያክት እናደርጋለን እና እንዲሁም ደግሞ እናንተም ሪያክት እንዲደረግ የምትፈልጉትን እጃችሁ ላይ ያሉትን ፋይሎች ብትልኩልን በኔክስት ቪዲዮ ላይም አብረን ሪያክት ማድረግ እንችላለን ማለት ነው። ቀጥታ ቲቪ እዚህ ጋር እናንተም እንዳስተዋላችሁ በጣም እርግጠኛ ነኝ። እዚህ ጋር አሁንም ትንሽ ኒውትራል ነው፣ ኒውትራል የሆነውን ከለር ነው የተጠቀምነው። የተወሰነ ከለር ጨምረንበታል፣ ግን እንደዛም ቢሆን
አሪፍ ስራ ነው ብዬ አስባለሁ። እስቲ ኮሜንት ላይ እናንተ ሐሳባችሁን አስቀምጡልኝ። እዚህ ጋር እንደምታዩት የሮፍናን ሙዚቃ በጣም አሪፍ ነው። እዚህ ጋር እሷ እየጨፈረች ያለው ፓርት ከዚህ ጋር አሁን ካለው ሞመንት ጋር የሚሄድ ነውና ሙዚቃም ለኤዲቲንግም ሙዚቃ በጣም ኢምፖርታንት እንደሆነ ልብ ማለታችሁን እንዳትረሱ። በጣም ኢምፖርታንት ነው ማለት ነው። እዚህ ጋር በሰበር ሰካ የሚለው ጋር ማለት ነው ልክ እሷ እዚህ ጋር ነው። ቆይ እዚህ ጋር ይሁት በኔክሽን ሰበር ሰካ የሚለው ላይ የሷን ስጨፍር ያለውን ፓርት አስገብተናል ማለት ነው። ሶ ሞር አሪፍ ደስ የሚል ነገር አለው ሲታይ ማለት ነውና ሞር ደግሞ ሚኒንግ ያለው ነገር ነውና ሞር ከምትጠቀሙትን ሳውንድ ከግምት ውስጥ ማስገባት አለባችሁ ማለት ነው። እዚህ ጋር እንደግመን እንየው። ያው ሰበር ሰካይልና ከዛ የምትጨፍረው ፓርት ላይ ያስገባታል ማለት ነው እንጂ የምትጨፍረውን ፓርት ያስገባታል እና ያ በጣም አሪፍ ነው። ሞር ለቪዲዮ ሞር ውበት ይሰጠዋል ማለት ነው። ሶ ይሄንን ነገር በደንብ ልብ ማለት አለባችሁ። አሁን ማስገባው ሁሉም አንቺን ይሉሻል ለራሱ ጓደኞቿ ገብተው ነውና ይሄ በጣም አሪፍ ነው ብዬ አስባለሁ። እስኪ እናንተም የትኛው ቪዲዮ እንደተመቻችሁ ኮሜንት ላይ አስቀምጡልኝ። እርግጠኛ ነኝ እንደተጠቀማችሁበት ብዙ ነገር እንደተማራችሁበት በጣም እርግጠኛ ነኝ። ኔክስት ቪዲዮ ላይ ደግሞ ሌሎች ስራዎችንም ተመሳሳይ ስራዎችን ይሄንን ቪዲዮ ከተመቻችሁ እንደዛ አይነት ቪዲዮዎች ከተመቻችሁ ኮሜንት ላይ አስቀምጡልኝ። እንደዛ አይነት ቪዲዮዎችን ይዤላችሁ እመጣለሁ። የእናንተንም ቪዲዮዎች ፎቶዎች መላክ ትችላላችሁ እዚህ ታች በማስቀመጥላችሁ ቴሌግራም ቪዲዮ ማለት ነው። እናንተም አሁን ባያችሁት መሰረት የእናንተን የሰራችሁትን የሽምግልና ቪዲዮም ሊሆን ይችላል፣ የሰርግ ቪዲዮዎችም ሊሆን ይችላል። በእንደዚህ አሁን ባየናቸው መሰረት ኤዲት ማስደረግ የምትፈልጉ ከሆነ እዚህ ታች በምታዩት ቴሌግራም ዩዘር ማዋራት ትችላላችሁ፣ ኮንታክት ማድረግ ትችላላችሁ። በአጭር ጊዜ ውስጥ የምትፈልጉትን ቪዲዮዎች ሰርተን እናስረክባችኋለን ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። ጥሩ ነገር እንዳገኛችሁበት በጣም እርግጠኛ ነኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።